ምንድነው? አፍንጫህ ሲያምር ታድለ። እሺ ልፍስፍስ። እሺ ይሄ ጥያቄ ደግሞ ለኔ ነው። ልፍስፍስ ሰነፍ ስለሆንሽ ነው ድጋሚ ይቅርታ ያደረግሽለት? ጀግና ሴት ብቻዋን ታግላ ስኬታማ ሆና እሱን ትበቀለዋለች እንጂ ድጋሚ አትቀርበውም። ቴንኪው ለጥያቄው። ግን አሁንም ይሄ የኔ ኦፒኒየን ነው። እሺ የምነግራችሁ ግዴታ ምናምን አይደለም አለ መቀበል መብታችሁ ነው። አሁን ስለ ከኔ አንግል ነው ማወራችሁ። እቺን ሐሳብ ማለት ነው። እኔም አንድ ሰሞን በቃ ሙቭ አድርጌ ስራዬን ሰርቼ ላይፌን አስተካክዬ ልጄን እያሳደግኩኝ እበቀለዋለሁ ይሄን ሰውዬ። ያኔ እቺን የመሰለች ሚስት አጣው ብሎ እንዲንገበገብ አድርገዋለሁ ብዬ ወላዲት አምላክን ነው የምላችሁ አስቤ አውቃለሁ። ወይ ብለን አስቤ በስነ ስርዓት በቃ ተነስቼ ነበር እና ከዛ ድንገት ነው እግዚአብሔር ታሪኩን ሙሉ ቄሪር ያደረገው። ከዛ ግን ቁጭ ብዬ ሳስብ ባይ ወይ ማለት ነው ካልኩሌሽን በጣም አደጋ ነው ካልኩሌሽን። በቃ ዝም ብሎ ጥሩን እያሰብን መሄድ ካልቻለ ላይፍ በጣም ከባድ። እኔ እንሻ ዓመት ቢኖርኩት እዚህ ምድር ላይ ግን ከዚህ በኋላ የምኖረውን እድሜ ሳስብ በጣም ነው የሚያስፈራው። በቃ ጥሩ ነገሮችን ብቻ እየተቀበልን ካልሄድን ሁሉንም መጥፎ ነገሮች የምናስተናግድ ከሆነ በጣም አስቸጋሪ ነው። አሁን እኔ እሱ አጣኋት ብሎ እንዲያዝን በቃ ራሴን ለውጬ ምናምን ያ ፋይናንሻሊ ምናምን በደንብ ገንዘብ ምናምን የሚመጣ ነገር ነው። ገንዘብ እግዚአብሔር ያግዛል። ግን ፋይናሊ ራሴ ነኝ አእምሮ የሚጎዳው። እኔ የማስበው ነው። እሺ ጋይስ እንዳይደብራችሁ ራሴ ነው አእምሮዬን የምጎዳው። ይቻላል ባይ ዘ ዌይ አም ሶሪ ለዚህ ንግግር ግን በቃ ባይመጣ ይቅርታ ባይ ልጁን የምር ማሳደግ ባይፈልግ ኖሮ ኦፍ ኮርስ አምላኬን ይዤ በስነ ስርዓት ሰጥ ለጥ ብዬ ልጄን አሳድጋለሁ፣ ስራዬን በደንብ እሰራለሁ። ግን መጣ አይደለ? መጣ ኦኬ ነው ማለት ምለው እኔ እና ደግሞ በቃ ልቤ የሚነግረኝ አይደለም ማዳምጠው። በቃ ጥሩ ነው፣ ጥሩ ስሜት ተሰማኝ። ይቅርታ ብሎ ሲመጣ ጥሩ ስሜት ተሰማኝ። ሶሪ ተረዳችሁኝና ኦኬ ላለኝ ባይመጣ ኖሮ ግን ቀጥለጥ ብዬ ስራዬን እሰራለሁ፣ ልጄን አሳድጋለሁ፣ ፋሚሊዬን እረዳለሁ ነው እንጂ ከዛ ውጪ አሁን መጥቶ እሱን ሪጀክት አድርጌ ይቅርታ ብሎ እግዚአብሔር